አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ዛሬ አሲል ልፈጭ ነው። ሲቀጥል ደግሞ ይሄን ማሽን ረክበን ለመፍጨት በጣም ብዙዎቻችን ተቸግረናል ማለት ነው። እኔ ራሱ በጣም ተቸግሬ ነበር ለመናገር እና ከኔ ስለማትቀደሙ እናንተም እንደምትቸገሩበት አውቃለሁ። ታንቱን ቅዳሴ ክፍል ባይታ ለቀው ነበር ፋስ ኤዲት አድርጌ ስላችሁ ነው። ከዛ ታንተና ቅዳሴ ነበር ነው ማረገው። እንዴት እንደረከብኩት ነው ማሳያችሁ። እኔ በጣም አታግሎኝ ግን ገጣጥሜው አለው። ትንሽ ሰዓት ሲቀረኝ ነው ሴትዬ ብትንትን ያለች ነው ማለት ነው። እና ለእናንተም ስለሚጠቅማችሁ ብዬ ነው። እንዴ እኔ እቤት ደግሞ ካርቶን ላይ አሸግ አድርጋችሁ ቁጭ አረጋችሁ ለእናንተ ይጠቅማችኋል። ምክንያቱም ኢትዮጵያ በሶላር አትጠቀሙበትም ማለት ነው። አዎ እያስተማራችሁ ማለታችን ነው። አሁን ይከፈታል። ይሄ ክዳኑ ነው ከላይ። በነገራችን ላይ ጠርዟ ግዴታ በዚህ በማሽኑ ስር በፈት እንትን አለ ክፍተት አላትና በዚህ ጋር መግባት አለባት። እንደዚህ ማለት ነው። እንደዚህ ስገባ ነው መክደኑ የሚታወቀው እንጂ አይሰራም አይፈጭም። ከዛ እንደዚህ ይከፈታል። በደንብ አብራርቼ ላሳያችሁ። ከዛ ይሄም ይወጣል። ይሄም ወጣ። በነገራችን ላይ ይሄ መውጣት ብቻ ሳይሆን ይሄም ይነቃቀልና ይተጣጠባል። ይሄን ታውቃላችሁ። ይሄም ተነቃቅሎ ይተጣጠባል። ይሄ ረክቢው ነው አሁን የሚገጥመው ነው እና በአንድ በኩል ውሃውን ያወጣል። በአንድ በኩል ደግሞ እንትን ያወጣል ቆሻሻው እና አሁን ይሄ ማሽኑ ነው። እዚህ ጋር በዝዙ ባለው ነው የሚያወጣው። በዚህ ደግሞ ያሲሩ ውሃ ያወጣል። አሁን እንዴት እንደሚገጠመው ማሳያችሁ። ራስ ይሄን አውርቼው ነበር አይደለ? ለፍሌንላችሁ ለእናንተ ለማሳየት ነው የሚገጥመው። ካላስገጠምኩት ከዛ ሲቀጥል ይሄን አወጣው። ይሄ ለራሱ ዝርዝር ያለ መረጃ ስለሆነ ነው እንደምል ታውቂያለሽ። ከዚህ በኋላ ጠቃሚ መረጃ ብዬ ነው የምቀይረው ስሙ። ከዛ ጠቃሚ ነገሮችን እያደባለቅሽ መልቀቅ ነው። ምንም አማራጭ የለም። አሁን ስለራሳ ፊሹ ነው ምራፍ ነው ግን መቀባጠር አለ። በየአይነቱ ፏፏቸውን አድርጋችሁ መጠቀም ትችላላችሁ። የተቋረጠብኝ ቤተሰብ ምን እንዳላውቅም ከዘጋባችሁ አጋጣሚ ላይ ጄዘር ምናምን ሳረግበት ትንሽ ከበድ ይለዋል። ይጠናዋል ቢሆንም ማለት ነው። ወደ ላርጌ ነው የከታተልኩበት ነው የሚሰራው። ለዛ ነው አነስ ታረጋችሁ ይቀበላል። ሊቀያየር ይችላል። ቀይ ስር ይቀረኛል። ቀይ ስር
ايوه طيب አሁን ፈጭቼ ጨርሻለሁ። ምንም ነገር የለውም። አሳያችሁ በዛ አይነት መልክ ነው። ይኸው እዚህ ጋር ቆሸሻው ነው። እዚህ ጋር ደግሞ አሲሩን እንትን ብሏል ማለት ነው። ገባችሁ? እሺ ልጠጥ ይሻላል። ቤተሰብ በዚህ መልኩ አዘጋጅተን ጨርሰናል ነው እና ያው ያሳያችሁ ይመስለኛል። ይሄ ተከፋፍቶ ይጠዳል። በነገራችን ላይ ያው ግድ ይሄ ማንም ያውቃል። ይሄ ከፋፈስና ከላስ ወደ ማጽዳት ይሄም ይደፋል። ይሄም ተንስቶ ይከፋፈታል። ይሄ ነግሬያችኋለሁ ቅድም አናክስ ወራን ባንዲ የረስኩ ሰው ማከፍተው ነው። ይሄ ውስጡ ጨርሶ ይከፋፈትና ይጠዳል።